ቤተሰብ እንዴት ናችሁ? ዛሬ ደግሞ ስለ አዲሱ ሀላ አፕ ብር እየከፈለ ስላለው ሀላ አፕ አሳያችኋለሁ። በመጀመሪያ ሀላ አፕ ከሌሎች በምንድነው የሚለየው የሚለውን እንይ እና አከፋፈቱን ምናምን አሳያችኋለሁ ማለት ነው። ሀላ አፕ ከሌሎች የሚለየው ምንድነው? እዚህ ሀላ አፕ ላይ አንደኛው ነገር ፓርቲ ብቻ ነው የምንቀመጠው። ፓርቲ ብቻ ነው የምንቀመጠው። ሌሎች አፖች ላይ ግን እንደነ ፖፖ እንደነ ሎሊፖፕ እንደነ ኒኪ እንደነሱ ደግሞ ላይቭም ፓርቲም አለው ላይቭም ፓርቲም አለው። እና ሳይን እንትን ስንከፍት ሳይን ኢን አድርገን ስንገባ ምንድነው አሻራ ማስገባት የለብንም ግዴታ እናስገባለን ግን ግዴታ ማስገባት የለብንም። የምናስገባው መቼ ነው? ብር ስናወጣ ነው። ብር ልናወጣ ስንል እናስገባበታለን ልክ እንደ ፖፖ ሁሉ ብር ስናወጣ የኢትዮጵያ ባንኮች አሉበት ማለት ነው። የኢትዮጵያ ባንኮች አዋሽ ባንክ አቢሲኒያ ንግድ ባንክ ቴሌብር ኦሮሚያ እነሱ አሉበት። ስለዚህ አሁን እንዴት እንደምናገኘው አፕሊኬሽኑን እና እንዴት እንደምናወርድ በደንብ አሳያችኋለሁ። የዛሬው ፓርት ዋን ነው። አብራችሁኝ ቆዩ። ይመቻችሁ። እሺ በመጀመሪያ ወደ ምን እንገባለን? ዲስክሪፕሽን ስር አለ። ዲስክሪፕሽን ስር ሊንኩ አለ። እሱን ሊንክ እና ዲስክሪፕሽን ስር ያለውን ሊንክ ቀጥታ ነክታችሁ ትገባላችሁ። ልክ እንደዚህ ይመጣላችኋል። ዲስክሪፕሽን ስር ወይም ኮመንት ቦታ ላይ ያስቀምጥላችኋለሁ። ልክ ስትነኩት ጊዜ ቀጥታ ወደ ምን ያስገባችኋል? ወደ ክሮም ያስገባችኋል። ከዛ እኔ ስላወረድኩት አፕሊኬሽኑን እናንተ ዳውንሎዲንግ ይኸው እዚች ጋር ስር ያለችዋን ዳውንሎድ አሁን እኔ እንትን አፕሊኬሽኑን ስላወረድኩት ቀጥታ ወደ አፕሊኬሽኑ ነው የሚወስደኝ። ቀጥታ ወደ አፕሊኬሽኑ ይወስደኛል። እናንተ አፕሊኬሽኑን ካላወረዳችሁት ምን ታደርጋላችሁ? እዚች ጋር ዳውንሎድ ኤንድ አንዴ እዚህ ጋር ዳውንሎድ ኤንድ እዚህ ስር ላይ ማለት ነው። ዳውንሎድ ኤንድ ስታርት ዊኒንግ የምትላለች ልክ እሷን ስንነካ ቀጥታ እናንተ ፕሌይ ስቶር ላይ ይወስዳችኋል። አፕ ስቶር ተጠቃሚዎችም ይቅርታ አይፎን ተጠቃሚዎችም አፕ ስቶር ላይ ይወስዳችኋል። ማውረድ ትችላላችሁ። እኔ አሁን ያው አፕሊኬሽኑን ኢንስታል የምትል ይመጣላችኋል። ኢንስታል የሚለውን ትነኩትና ካወረዳችሁት በኋላ እኔ አሁን አፕሊኬሽኑን ስላወረድኩት ነው ኦፕን ትሉታላችሁ ማለት ነው። እዚች ጋር ያለችዋን ይኸው ኦፕን የምትለዋን ትነኳታላችሁ። ልክ ኦፕን ስትሉት ቀጥታ ሎድ አድርጎ ወደ አፕሊኬሽኑ ይወስዳችኋል ማለት ነው። ለመክፈት ሶስት አማራጭ አለ እዚህ ሀላ አፕ ላይ። በምንድን ነው የምከፍቱት? አንደኛው በጉግል፣ ሁለተኛው በሜል እና አካውንት ካላችሁ ከዚህ በፊት አይዲውን እና ፓስወርዱን አስገብታችሁ እንትን ማለት ትችላላችሁ ማለት ነው። እኔ እንድትከፍቱ የምመክራችሁ በየትኛው ነው? በጉግል ነው። ከኢሜል በተሻለ በጉግል ብትከፍቱ ባይ ነኝ። በኢሜል ለመክፈት እንዴት ነው? በዛ ለመክፈት የምትፈልጉ ሰዎች በሁለተኛው አማራጭ ማለት ነው ልክ ስትነኩት ጊዜ ኢሜላችሁን ታስገባላችሁ። የእናንተ አሁን የምትጠቀሙበትን ኢሜል ቀጥታ ታስገቡና ከዛ ጌት ኮድ የምትል አለች። ልክ እሷን ጌት ኮድ የምትለዋን እዚህ ጋር ያለችዋን ስትነኳት ወደ ኢሜላችሁ ኮድ ይላካል። እዛ ኮድ ያንን ኮድ እንትን ብላችሁ አይታችሁ እዚህ ጋር መታችሁ አስገብታችሁ ሎጊን ትሉትና ትከፍታላችሁ። ስትከፍቱ ምን ይጠይቃችኋል? ሀገራችሁን ጾታችሁን ምናምን ይጠይቃችኋል። እሱን ታስገባላችሁ። እኔ እንድትከፍቱ የምመክራችሁ በጉግል አካውንት ነው። ልክ ሳይን ኢን ዊዝ ጉግል የምትለዋን ልክ ስትነኳት ሎድ ያደርግና ምን ያመጣላችኋል? የእናንተን ኢሜሎች ያመጣላችኋል። ከዛ ከነዛ ኢሜሎች ውስጥ አንዱን ነክታችሁ መግባት ትችላላችሁ። ልክ እንደዚህ አንዱን ነክታችሁ ገብታችሁ መግባት ትችላላችሁ፣ መስራት ትችላላችሁ። እሺ አሁን ወደ ትክክለኛው አካውንት ተመልሼ ላሳያችሁ ማለት ነው ያለውን ነገር። እሺ አሁን ወደ ትክክለኛ ወደ ራሴ አካውንት ተመልሻለሁ ማለት ነው። በመጀመሪያ የምንመለከተው ምንድነው? ከስር ያሉትን ሶስት አይከኖች ነው። ከስር ያሉትን ሶስት አይከኖች እዚህ ጋር ምን አለ? መጀመሪያ ላይ ሆም የምትል አለች። ሆም የምትል ከዛ መሃል ላይ ደግሞ ሜሴጅ የሚል አለ። ምን የሚል? ሜሴጅ የሚል አለ ማለት ነው። ሶስተኛ ላይ ሚ የሚል አለ። ምንድነው? ወደ የራሳችን ፕሮፋይል ማለት ነው። ዛሬ ማሳያችሁ አሁን አካውንት አከፋፈቱን አሳይቻችኋለሁ እና ፕሮፋይል ውስጥ ገብቼ አንዳንድ ሴቲንጎችን ትንሽ ነካ አድርጌ እንትን እንላለን እናጠናቅቃለን ማለት ነው። መጀመሪያ ምን ታደርጋላችሁ? እዚህ ጋር አሁን ይኸው ኮይን እንሸጣለን የሚሉ ነገሮች አሉ። ይኸው እዚህ ጋር ኮይን እንሸጣለን ኑ አብረን እንስራ የሚሉ ነገሮች አሉ። እና እናንተም ከእኔ ጋር መስራት የምትፈልጉ ከሆነ የኔን አይዲ ኤጀንት ቦታው የቱ ጋር ነው ካላችሁኝ እዚች ጋር አንዴ ቆይ። እሺ እዚች ጋር ሚ የምትላለች እዚህ ጋር
ሚ የምትለዋን ልክ ስንነካት የራሳችን ፕሮፋይል ነው። እዚህ ጋር ኤጀንሲ የሚል አለ ማለት ነው። ኤጀንሲ የሚል አለ ስር እዚህ ጋር ኤጀንሲ የሚል አለ። ልክ እሱን ስትነኩት እኔ አሁን ኤጀንት ስለሆንኩኝ ነው ኤጀንሲ የሚል አለ። ልክ እሱን ስትነኩት ጊዜ ያስገባችኋል ሎድ አድርጎ ማለት ነው። እኔ አሁን ኤጀንት ስለሆንኩኝ የሚመጣልን እንትን አንድ አይደለም። ከዛ በኋላ ምን ታደርጋላችሁ? እዚህ አካባቢ ፕሊስ ኢንተር ኤጀንት አይዲ የሚለውን ያመጣላችኋል። ከዛ በኋላ እዛ ቦታ ላይ ስንት ቁጥር ታስገባላችሁ? 11 40 02 5 ቆይ አንዴ ተሳስቻለሁ። እሺ ስንት ቁጥር ታስገባላችሁ? 11 40 02 5 11 40 02 5 ማለት ነው። እሱን ካስገባችሁ በኋላ እኔ ጋር መምጣት ትችላላችሁ። ልታዋሩኝ ትችላላችሁ። የኔን አይዲ ሰርች ማድረጊያ ቦታ ላይ ሰርች ማድረጊያ ቦታ የቱ ነው? እዚህ ጋር ወዳለው ሆም ወደሚለው እንመለስና እዚህ ጋር ሰርች ማድረጊያ ቦታ አለ። እዛ ሰርች ማድረጊያ ላይ የኔን አይዲ ሰርች አድርጉና አዋሩኝ ማለት ነው። ሀይ በሉኝ። ከዛ ቴሌግራም ግሩፕ ውስጥ አስገብቻችሁ አብረን መስራት እንችላለን። እንትን ለመሆን ኤጀንት ሆነን ለመስራት እንዴት ነው የሚለው? ኤጀንት ለመሆን ይሄ ያልነገርኳችሁ ነገር ምንድነው? ልክ እንደ ፖፖ የዌልካም ጊፍት አለው። ልክ እንደነ ቦሎ አፕ ልክ እንደነ ፖፖ ዌልካም ጊፍት አለው። ምንድነው ዌልካም ጊፍቱ? ለ7 ቀን 3 ሰዓት ፓርቲ ብቻ ስትቀመጡ ስንት ይሰጣችኋል? 6000 በየቀኑ ማለት ነው። ያንን ከጨረሳችሁ በኋላ እኔ ጋር እንትን ማለት ትችላላችሁ። ኤጀንት መሆን ትችላላችሁ። በቃ ኤጀንት ሆናችሁ እናንተም ልጆችን እየሰበሰባችሁ በእናንተ ስር መስራት ትችላላችሁ ማለት ነው። እና እንዴት ነው ያንን ታስክ የምናገኘው? እንዴት ነው እንትን ላይ የምንቀመጠው ካላችሁኝ፣ እንዴት ነው ፓርቲ ላይ የምንቀመጠው ካላችሁኝ፣ መጀመሪያ ታስካችሁን ለማየት እዚህ ጋር ታስክ የምትላለች ታስክ የምትለዋን እነካታለን። ከዛ ልክ ስንነካት ገብተን እዚህ ጋር ምን ያመጣልናል? ቱዴይ ላይፍ ታስክ የሚለው ጋር እኔ አሁን የ7 ቀኑን ስለጨረስኩ ነው። እናንተ ለ3 ሰዓት ተቀመጡ ይላችኋል። ከዛ 6000 ነው የሚሰጣችሁ። ለአንድ ሰዓት ስትቀመጡ 1000 ይሰጣችኋለሁ። ለ2 ሰዓት ስትቀመጡ እንደዚህ 2000 ይሰጣችኋለሁ ምናምን እያለ ያስቀምጥላችኋል። ከዛ እናንተ ያንን እንትን ትሉትና ያንን ጎ የሚል አለ በየእንትኑ ጎ የምትለውን ትነኳትና ቀጥታ ወደ ፓርቲ መሄድ ትችላላችሁ። ወደ ፓርቲ እንዴት ነው የምትሄዱት? አንደኛ ጎ የምትለዋን ትሄዳላችሁ ማለት ነው። ጎ የምትለዋን ነክታችሁ መሄድ ትችላላችሁ። ያ ካልሆነ ደግሞ ፓርቲ እንዴት ነው የምትገቡት? ወደ ኋላ ትመለሱና እዚህ እታች ላይ ሆም የምትላለች እሷን ነክታችሁ ከዛ በኋላ እዚህ ጋር የማይክ ምልክት አለች። እሷን ነክታችሁ እንትን ማለት ትችላላችሁ ማለት ነው። ከዛ በኋላ ቀጥታ ወደ ፓርቲ ስትገቡ እናንተ ያስመርጣችኋል። ምንድነው የሚያስመርጣችሁ? ቆይ ላሳያችሁ። እንደዚህ አድርጎ ያስመርጣችኋል ማለት ነው። እዚህ ጋር ምንድነው መጀመሪያ የምትቀይሩት ምንድነው? እዚህ ጋር ቼንጅ የምትለዋ ምንድነው? ፎቶ ለመቀየር ነው። እዚህ ጋር የራሳችሁን ፎቶ ሊሆን ይችላል። የተለያዩ ፎቶዎችን እናንተ መቀየር ትችላላችሁ ማለት ነው። ሁለተኛው ምንድነው? እዚህ ጋር ጽሁፍ እናንተ እዛ ፓርቲ ላይ ስትታዩ ጊዜ ኑ አብረን እንስራ፣ እንኳን ደህና መጣችሁ ሊሆን ይችላል። የፈለጋችሁትን አሁን እኔ እዚህ ጋር ምን አልኩኝ? ኑ አብረን እንስራ ኤጀንት ላድርጋችሁ ብዬ ጽፌያለሁ። እና ሶስተኛው ምንድነው? እዚህ ጋር ትመርጣላችሁ። ቻቲንግ፣ ሚውዚክ፣ ላይፍ ስታይል፣ ፊትነስ፣ ፍሬንድስ፣ ኢሞሽን፣ ፋሽን ትመርጣላችሁ። አንዱ እኔ ቻቲንግን ያደረኩት። እና አራተኛው ምንድነው? ማይክ ሞድ ምንድነው? ፍሪ ማይክ ሊሆን ይችላል። ፍሪ ማይክ ምንድነው? አሁን እዚህ ጋር ሁለት አሉ፣ ፍሪ ማይክ እና አፕላይ ፎር ማይክ። ፍሪ ማይክ ምንድነው? ማንም ሰው መጥቶ እናንተ ቤት ሲመጣ የወንበር ምልክቱን ሲነካ መቀመጥ ይችላል። አፕላይ ፎር ማይክ የምትለዋ ደግሞ እዚች ጋር ያለችዋ ደግሞ እዚህ ጋር ያው ፍሪ ማይክ ላይ ሳደርገው እንዳልኳችሁ መቀመጥ ይችላል ማንኛውም ሰው። አፕላይ ፎር ማይክ ላይ ሳደርገው ደግሞ ሰው መጥቶ ልክ ወንበሩን ሲነካው እኔ ጋር ምን ይደርሳል? ፐርሚሽን ፍቃድ ይጠይቀኛል። ያንን ፍቃድ እንትን ስለው እኔ ስፈቅድ ነው መቀመጥ የሚችለው ማለት ነው። እሺ አምስተኛው ምንድነው? ወንበር ነው። ሩም ሞድ ማለት ነው። ባለ 9 ወንበር እና ባለ 16 ወንበር የፈለጋችሁትን መምረጥ ትችላላችሁ። እሺ ስድስተኛው አናውንስመንት ነው። አናውንስመንት የሆነ ሰው እናንተ ቤት ሲመጣ መጀመሪያ ከስር የሚታየው ማለት ነው። አሁን እኔም ብዬ ጽፌያለሁ፣ በ7 ቀን ውስጥ ኤጀንት ላድርጋችሁ ብዬ ጽፌያለሁ ማለት ነው። ከዛ ጎቻት የምትለዋን ከስር ያለችዋን እዚች ጋር ያለችዋን ልክ ስነካት ቀጥታ ወደ ፓርቲ እንሄዳለን ማለት ነው። ወደ
ወደ ፓርቲ ሄደን ዝም ብለን እንደዚህ አይደለም የምንተወው፣ እንደዚህ አይደለም የምንተወው። ያለበለዚያ አይቆጥርልንም። እንዲቆጥርልን ከፈለግን ምንድነው የምናደርገው? እዚች ጋር ምን የምትላለች የወንበር ምልክት አለች። እዚች ጋር የወንበር ምልክት አለች። ልክ ያንን ስትነኩት ይኸው መቁጠር ይጀምራል ማለት ነው። ልክ ያንን ስትነኩት መቁጠር ይጀምራል። እና ያልነገርኳችሁ ነገር ምንድነው? ፓርቲ ስትቀመጡ ሚዩት አድርጋችሁ አትቀመጡ። ያለበለዚያ ይቀጣችኋል። እናንተ ሚዩት ስታደርጉ ለተወሰነ ጊዜ ምንም እንዳትሰሩ ያደርጋችኋል። ስለዚህ ሚዩት አድርጋችሁ አትቀመጡ ፓርቲ ላይ ማለት ነው። እሺ ይሄን ነው ስለ ፓርቲ ጨርሰን እንውጣና እሺ ልክ ስንወጣ እነዚህ ያሉ ስለ ሌሎች ነገር ደግሞ በቀጣይ ፓርት ፓርቱ እያደረኩ እንትን እልላችኋለሁ። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። ላይክ እያደረጋችሁ ለሌሎች አድርሱልኝ። አመሰግናለሁ።